ሰላም ለእናንተ ይሁን። በምድር ሁሉ ላይ ያላችሁ ቅዱሳን የእግዚአብሔር ልጆች የእግዚአብሔር ሰላምና ጸጋ ይብዛላችሁ። ሰሞኑን በነበረን አገልግሎት የታዘብኩት አንዳንድ ነገር በጣም ደስ ስላለኝ ዛሬ የነበረንን አገልግሎት በደቡብ አፍሪካ ሰዓት አቆጣጠር አሁን 3:30 ላይ ትንሽ እረፍ ባልኩበት ጌስት ሃውስ ላይ ላካፍላችሁ ፈልጌ ነው ብቅ ያልኩት። ፓስተር ተመስገን ቶማስ እባላለሁ። ሚሽነሪ ነኝ። ሚሽነሪ የወንጌል አገልጋይ ነኝ እና ሚሽነሪ የወንጌል አገልግሎት በጣም ደስ ይለኛል። ከደም ስሬ ጋር የተቀላቀለ የነፍሴ አገልግሎት ስለሆነ ደግሞ የእግዚአብሔር መልእክተኛ ነኝ። እግዚአብሔር መልእክተኛ ነኝ። በጣም ደስ የሚለኝ ዛሬ የገጠመኝ ነገር ስላለ ላካፍላችሁ ወደድኩ። ከልቤ ደስታ ብዛት የተነሳ ላካፍላችሁ ወድጃለሁ። ሰሞኑን ወደ ኢስተርን ኬፕ ሪጅን ባደረግነው ጉዞ መጀመሪያ ሰኞ ማታ ጉዞ አድርገን ማክሰኞ ቀን ያረፍነው ማውንቴን ፍሪ ወንጌል አማኞች የነበረን አገልግሎት እጅግ በጣም ደስ የሚል የእግዚአብሔርን ክብር ያየንበት እግዚአብሔር እጅ ያየንበት ነበረ። ከዛም በኋላ እንደገና ሌላ ሁለተኛ ጉዞ ቀጥልንና ቢዛና ላይ የእግዚአብሔርን እጅ ቢዛና ወንጌል አማኞች ኢንተርናሽናል ቤተክርስቲያን ላይ አስገራሚ የእግዚአብሔርን እጅ ተመለከትን። ጌታን አመሰገንን፣ ባረክን። ከዚያም በኋላ ወጥተን ደግሞ በሶስተኛ ደረጃ የጎበኘኋት ኢስተርን ኬፕ ፖሲንጆስን ወንጌል አማኞች ደረስንና እዛ የምድር ዳርቻ የሚባልበት በሳውዝ አፍሪካ ወይንም በአፍሪካ የመጨረሻው የምድር ዳርቻ የኢንዲያ ኦሽን እና አትላንቲክ ኦሽን ሁለቱም የሚገናኙበት ፖሲንጆስን ወንጌል አማኞች ኢንተርናሽናል ቤተክርስቲያን ደርሰን ያለንን አገልግሎት ስናገለግል በጣም ደስ ብሎን ጥቂት ሰዓት በመጠቀም ወደ ኢንዲያና አትላንቲክ ኦሽን ወደ ወንዝ ወደ ሐይቁ ወደዛ ሐይቅ ኦሽን ያው ሐይቅ አይባልም። ኦሽን ማለት በጣም ትልቅ ግዙፍ የሆነ ባህር ማለት ነው። ወደዚያ ውቅያኖስ ከባህር ከፍላል። ወደዚያ ውቅያኖስ ጫፍ ላይ ቆመን ከወገኖች ጋር አብረን እንጸልይ ነበረ። እግዚአብሔር ተናግሮን ነበረ። ምድሪቱን የሚበጠብጥ ዙፋኑን በኦሽን ላይ ያደረገ የደቡብ አፍሪካ ዘንዶ፣ ግድያን የሚያሰለጥን ጨካኝ፣ መተራረድን የሚያሰለጥን ጋንግስቴሮችን የሚያሰለጥን በሱ በራሱ መንፈስ እየቀረጸ ምድሪቱ በደም እንድትቃባ ወንድም ወንድሙን እንዲገድል በዝባዥ ዘራፊ ነፍሰ ገዳይ እንዲሆኑ የሚያሰለጥን የምድሪቱን ስብ እየበላ ያለ ወንድሞችን እርስ በርሳቸው እያጫረሰ ያለ ዓለምን የሚቆጣጠር የሉሲፌር ዙፋን የተቀመጠበትን እዛ አናቱ ላይ ቆመን የደቡብ አፍሪካን ዘንዶ የምድሪቱን በረከት ውጦ ትውልድን እየጨረሰ ያለውን በመንፈስ ኃይል፣ በመንፈስ ዓለም፣ በመንፈስ ሰይፍ እየቆራረጥን እያረድን አናቱን እየጨፈጨፍን መጽሐፍ እንደሚል አንተም በባህር ውስጥ ያለ ዘንዶን ትወጋዋለህ ተብሎ እንደተጻፈ እያየ ነው። በመንፈስ እያየን እየወጋ ነው፣ እያረድን ከምድሪቱ ላይ የሞት አሰልጣኝ፣ የግድያ አሰልጣኝ በነዛ ሰንጎፋ በሚባሉ ጠንቋዮች ላይ ተቀመጠ። በሰዎች ሰውነት ውስጥ ድግምት እየተቀበረ የሚገርም ነው። እኛ በቆምንበት በዛች ተራራ ወደ ባህሩ ወደ ኦሽን ጥልቅ የሚወርዱበት ትልቅ ሆነ ገመድ አለ። ረዥም መንገድ በገመድ ነው እየተጎተቱ የሚወርዱት። ከዛ በኋላ ኦሽን ላይ መስዋዕት ያቀርባሉ። በጣም ትልልቅ መስዋዕቶችን እዛ ጋር ያቀርባሉ። የህፃናት ደም እዛ ጋር መስዋዕት ይቀርባል። የሰው ነፍስ መስዋዕት ይቀርባል። እነዚህ ሰንጎፋዎች፣ ታላላቅ ኢንተርናሽናል ጠንቋዮች በጣም ለብዙ ሰው ኃይል እንሰጣለን፣ ሀብት እንሰጣለን፣ ብልጽግና እንሰጣለን የሚሉ ትልቅ የመናፍስት ዓለም ልምምድ ያላቸው ሰዎች በዛ ገደል በገመድ እየወረዱ መስዋዕትን ለአምላካ
መስዋዕታቸው የሚያቀርቡበት አስጨናቂ ቦታ ነበረ። እኛ ገብተን ጸልየን ተንበርክከን አውሬውን አርደን ምድሪቱን ሽባ ያደረገውን መንፈስ ነቃቅለን ስንወጣ አንድ አፍሪካዊ ጥቁር ልጅ እዚህ ጋር መጥቶ እንደዚህ አለ፣ ይሄ እኮ የዲሞን ክምችት ነው፣ የሉሲፌር ዙፋን ያለበት ቦታ እዚህ ነው። እንዴት ገብታችሁ ወጣችሁ? በዚህ ቦታ እኮ በጣም ያስፈራል። እኛ አንጠጋም። ለብቻችን ሆነን ከገባን ወደ ኦሽን ይወረውረናል፣ ያጠፋናል። ከዛም መውጣት አንችልም አለ። እኛ ግን የናዝሬቱ ኢየሱስ ክርስቶስን ይዘን ስለገባን ኦሽን ላይ ዙፋኑን አድርጎ ምድሪቱ ላይ ሞትን፣ ዝርፊያን፣ እጋታን፣ ግድያን፣ መተራረድን የሚያሰለጥነውን አውሬ በጌታ በኢየሱስ ስም አርደነዋል። ላመነ ሰው ይሁንለት። ታርዷል። ተበቀል ነው። እስኪበቃን ድረስ ጸልየን እግዚአብሔር ሆይ ውረድ ብለን ለእግዚአብሔር አሳልፈን ሰጥተን ወጣን። በጣም የገረመኝ በዚህ ጉዞዬ ረዥም ጉዞ ነው ያደረግኩት። 4 ቸርች ነው የደረስነው። በጣም ደስ ብሎኛል። አሁንም ነገ ሌላ ጉዞ ይኖረናል። ሌሎች ቸርቾች እንደርሳለን። ግን በዚህ ጋር መጽሐፍ ቅዱስ ዘጸአት ምዕራፍ 1:7 ላይ እንደዚህ ይላል፣ የእስራኤልም ልጆች አፈሩ፣ እጅግም በዙ፣ ተባዙ፣ እጅግም ጸኑ፣ ምድሪቱም በነሷ ሞላች። ምድሪቱም በነሱ ሞላች። የእስራኤልም ልጆች አፈሩ፣ በዙ፣ እጅግም ተባዙ፣ ጸኑ፣ ምድሪቱም በነሱ ሞላች። በደቡብ አፍሪካ 9ኙም ፕሮቪንሲ አምናም በጣም ሄጃለሁ። ዘንድሮም 2 ሳምንቴ ነው ከገባው። በጣም እየሄድኩባቸው እያየው ነው። ያልደረስኩባቸውን ቦታ ሁሉ እየገባው እያየው ነው። ኢትዮጵያውያን በከተማ በገጠር በሎኬሽኖች በትንንሽና ትልልቅ ከተማዎች እጅግ በጣም እየበዙ እያፈሩ እየተባዙ እየጸኑ ናቸው። አንድ ጸሎት ዛሬ ማታ ጸልያለሁ። እግዚአብሔር ሆይ አልኩኝ፣ በጣም ደስ ብሎኝ ሕዝቤ እዚህ ጋር እንዴት እንደጀገነ፣ እንዴት እንደበዛ፣ እንዴት እንደበረታ አየው። እግዚአብሔርን አመሰገንኩ። መጽሐፍ እንደምለው የእስራኤል ልጆች ሳይሆን በእውነት የኢትዮጵያ ልጆች አልኩኝ። እጅግም በዙ፣ ተባዙ፣ እጅግም ጸኑ፣ አፈሩ፣ ምድሪቱም በኢትዮጵያ ልጆች ተሞላች። ዓይናችሁን የሚጠላ ነፍሳችሁን የሚጠላ መኖራችሁን የሚጠላ ከዚህ እግዚአብሔር ካስወረሰበት ቃል ኪዳን ምድር ሊነቅላችሁ የሚተጋ በጌታ በኢየሱስ ስም በአፍጢሙ ይደፋ። ስሙኝ እናንተ ኢትዮጵያውያንና ኤርትራውያን፣ አመፃችሁ ካልሆነ ክፋታችሁ ካልሆነ ሰንጎፋ ሄዳችሁ ስለሚታመልኩ ጥንቆላችሁ ካልሆነ አስመታችሁ ካልሆነ ግድያ፣ መተራረድ፣ ይሄ ሰይጣናዊ አሰራር ካልሆነ በስተቀር ከዚህ ምድር ሊነቅላችሁ የሚችል ኃይል ከሰማይ በታች የለም። እተነብያለሁ። ውሰዱት። እጅግም ትበዛላችሁ፣ ትባዛላችሁ፣ እጅግም ትወርሳላችሁ፣ ትጸናላችሁ፣ ምድሪቱም በእናንተ ትሞላለች። ዛሬ ማታ ላይ ሁላችሁም ይህንን ጸሎት እጸልያለሁ። አሜን ላለው ሁሉ በኢየሱስ ስም ይሆንለት። የመጀመሪያው የምድሪቱ አስጨናቂ የደቡብ አፍሪካ ዘንዶ ታርዷል። ሁለተኛ ትበዛላችሁ፣ ታፈራላችሁ፣ ትባዛላችሁ፣ ትጸናላችሁ፣ ምድሪቱ በእናንተ ትሞላለች። የሰራዊት ጌታ እግዚአብሔር ይህን ያደርጋል። ወንድሜ የሚያኖር እግዚአብሔር ነው። ኢየሱስን ጠበቅ አድርገህ ያዘው። መጽሐፍ ስናገር የእግሬ ጫማ የረገጠበትን ሁሉ ለአንተና ለዘርህ ካንተ በኋላ ለዘርህ እሰጣለሁ ያለው እግዚአብሔር እያስወረሰ ነው። ሳውዝ አፍሪካ ሲመጣ ገጠር ውስጥ ባሉ ወንጌል አማኞች ቸርቾች ላይ መዞር በጣም ደስ ይለኛል። አገሩን ማየት ስለሚፈልግ 105 አጥቢያ በደቡብ አፍሪካ አለን። በእያንዳንዱ ቀን ቢዞር በዓመት አልጨርሰው፣ ብዙ ነው። ግን በደረስኩበት ሁሉ ለሕዝቤ እጮሃለሁ፣ ጸልያለሁ። የምድሪቱን አውሬ በቀለዋለሁ። እግዚአብሔር መልካምን ያደርግላቸዋል። አሜን በሉ። እግዚአብሔር ከእናንተ ጋር ይሁን። ቻው።